ብረጽዮን ስለተጣላ ነው። ወታደሮቹ ዲሞክራሲ ስላላመጡ አሁን ባለበት ተብለ ጨፍጫፊው አብይ ጋር ሆነ እና ጀነራል ጻድቃንን ስፔሲፊክ ሎንና እና ጌታቸው አዲስ አበባ ተቀምጠው ወታደር አለን ብለው ከዛ ከፈረንጅ ጋር ሆነው እና ካብይ ጋር ሆነው ከዚህ ሰውዬ ጋር ካብይ ጋር ህወሓትን አባረው ለትግራይ መብት ላመጣ ነው ብሎ የትግራይን ፖለቲካ ሰንጥቆ አሳቢ ለመሆን እና በቀጠናው ሻዕቢያ ጦርነት እንዳይከፍት ብሎ ጀነራል ጻድቃን እዚህ ሲመጣ የትግራይ ህዝብ የጦርነት አውድማ መሆን የለበትም ይላል ለሻዕቢያ ሲሆን ማለት ካብይ ጋር ሆኖ ደግሞ ጦር አደራጅቶ ነፃ መሬት ብሎ ያንን መመኪያና ለፈረንጅና ካብይ ጋር ሆኜ የትግራይ ህዝብ እንደ ቱል መጠቀም ያድል። ስለዚህ ይሄ ሁለቱም ነገሮች ለህዝብ የማሰብ አይደለም። ለህዝብ የሚያስብ ከሆነ የችግሩ ምንጭና አናት ዋናው ምንድነው? አሁን አብይን አምኖ ሰው ጌታቸውን የሚያክል በጣም ሶፊስቲኬትድ የሆነ ሰው ያነበበ ሰው ጀነራል ጻድቃንን የመሰለ ስንት ሰው እንደዚህ አይነት ነገር ውስጥ ይገባል? ከአጠቃላይ ከኢትዮጵያ ህዝብ ጋር የተጣላን ሰውዬ ይሄ እንግዲህ ምንድነው? ቅድም እንዳልኩ ነው ትልቁን ስል ህወሓቶች የሰሩትን በደል በማሰብ ከሻዕቢያና ከህወሓት ጋር የነበረውን ቅሬታ ከኤርትራ ኢሊት ጋር ያለን ነገር በመሰረቱ ችግሩን ከመፍታት ይልቅ ያለ ፉክክርን የትግራይን ህዝብ አግተህ አንተ ሐሳቢ መስለ በዛ ቁስል መጫወት እነዚህ ሁለት ነገሮች ሁሉ አሁኑ የእውነት ለህዝብ የምናስብ ከሆነ የት ያደርሰኛል? አብይን ተጠግቶ የሚያደርገው ጦርነትና የድሮን ድብደባ ትግራይን አይወድም። ወይራስ ህወሓትና የኤርትራ ኃይሎች ሲወኑና ካብይ ጋር ሲዋጉ ግን ትግራይን ያወድማል። ይሄ አናሎጂ እንዴት ነው የሚሰራው? ቴል ሚስቴ እና ደግሞ በይሄን የሚያደርገው በህዝብ የተጠላንና አጠቃላይ ከኢትዮጵያ ኃይሎች ጋር ሁሉ በተቃረነ ሁኔታ ገዳዩ አብይ ጋር ሆኖ ስለዚህ ይሄን የትግራይም የአማራም የኦሮሞም አጠቃላይ የኢትዮጵያም የቀጠናውም ሆኖ ካለ በሜሪት እንዴ ችግር ይቀድማልና ስትራቴጂስት ነን ወታደር መሪ ነን ፖለቲካ አንባቢ ነን ካሉ ችግርን በዘላቂ በሚፈታ ሁኔታ ላይ ይወጡ